እለት ተዕለት የምናደርጋቸው የተለያዩ የህይወት ልምዶቻችን የሽንት ፊኛችን ላይ ከቀላል እስከ ከባድ ጉዳት ሊያደርሱ ይችላሉ። የሽንት ፊኛችንንም ለከባድ ህመም ሊዳርጉ ይችላሉ። ሰላም እንዴት ናችሁ? የንቃተ ጤና ቤተሰቦች እንደምን ቆይታችኋል? ዛሬም በሌላ ጤና ነክ መረጃ ተመልሻለሁ። ዛሬ የምናየው ሽንት ፊኛችንን ወይንም የዩሪነሪ ብላደር የምንለው ነው ሊጎዱ የሚችሉ የተለያዩ ቀን ከቀን የምናደርጋቸው ተግባራት አሉ። እነኛን የተመለከተ መረጃ ነው የማጋራችሁ ማለት ነው። ብዙዎቻችን እንግዲህ በየቀኑ የምናደርጋቸው የተለያዩ ልማዶች አሉ። እነኛ ነገሮች ኩላሊታችን፣ ሽንት ቱቦ እንዲሁም ሽንት ፊኛችን ላይ ከቀላል እስከ ከባድ ጉዳት ሊያደርሱ ይችላሉ። ስለዚህ የትኞቹን ጉዳት ለመቀነስ የትኞቹን ነገሮች ማድረግ አለብን የሚለውን ዛሬ አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ በማድረግም እንዲሁም ሼር በማድረግም ለሌሎች እንዲደርስ ይሄም ወሳኝ መረጃ ለሌሎች እንዲደርስ አድርጉ። ሽንት ፊኛ ምንድነው? ባጭሩ በመጀመሪያ ሽንት ፊኛ ምንድነው የሚለውን ስናይ ሽንት ፊኛ ለጊዜው ኩላሊታችን ሽንትን ወይንም ደምን ካጣራሽ በኋላ ሽንት ወደ ውጪ እስኪወገድ ድረስ የሚቆይበት ማቆያ ነው ማለት ነው። ባጭሩ ሽንት ፊኛ የቱ ጋር ይገኛል ካል ከእምብርት በታች ይሄ ፐልቪክ ቦን የምንለው ወይንም ይሄ የዳሌ አጥንታችን መሃል ላይ ይገኛል። ያ ማለት ከብልት ከፍ ብሎ ኩላሊት ከእምብርት ዝቅ ብሎ መሃል ላይ ይገኛል። ትክክለኛ ደግሞ ቦታው ሴቶች ላይ ከማህፀን ፊት ለፊት ሲሆን ለወንዶች ደግሞ ከፕሮስቴት የሚባለው እጢ ዝቅ ብሎ ይገኛል ማለት ነው። ኦኬ ፕሮስቴት ከስር ይገኛል ከዩሪነሪ ብላደር ወይንም ከሽንት ፊኛ ስር ማለት ነው። ስለዚህ ምንድነው የሚያጋጥሙ ችግሮች ወይንም ሽንት ፊኛችን ላይ የሚያጋጥሙ ችግሮች ምንድነው ስንል ብዙ አይነት ችግሮች አሉ። የመጀመሪያው ኢንፌክሽን ሲስታይተስ የምንለው ኢንፌክሽን ነው። በባክቴሪያ፣ በፈንገስ እንዲሁም በሌሎች ተዋሲያን ምን ሊገጥም ይችላል? ኢንፌክሽን ሊገጥም ይችላል። ይሄም ሊጎዳው ይችላል። ሁለተኛው ነገር ደግሞ ጠጠር ጠጠር እንግዲህ በተለይ በኩላሊት ውስጥ ሊፈጠር ይችላል። ከኩላሊት እስከ ሽንት ፊኛ ባለው ቱቦ ውስጥ ሊፈጠር ይችላል። ሽንት ፊኛ ውስጥ ሊፈጠር ይችላል። ሶስተኛው ደግሞ ብላደር ቲዩመር ወይንም ይሄ ሽንት ፊኛ ላይ የሚበቅል እጢ ወይንም የካንሰር ዝርያ ማለት ነው። ሽንት ፊኛ ላይ የካንሰር ዝርያ ሊፈጠር ይችላል። ስለዚህ እነዚህ ችግሮች በዋነኝነት ሲስታይተስ ዩሪነሪ ብላደር ወይንም ከሽንት ፊኛ ጋር የሚጋጠሙ ችግሮች ናቸው። እንግዲህ ሽንት ፊኛችን ራሱን የቻለ ጡንቻ አለው። ይሄም በመወጠጥና በመኮማተር የተለያየ የሽንት መጠንን ለማጠራቀም ይረዳዋል። ብዙ ጊዜ የሽንት ፊኛችን ሊሸከመው የሚችለው ሽንት ከ500 እስከ 700 ሚሊ ሊትር ነው። ሚሊ ሊትር ነው። ሽንታችን ወጠረን ሲሉ እንሰማልናል ሰዎች። ሽንታችን የሚወጠረው ወይንም የሽንት መሽናት ስሜት የሚመጣው መች ነው? ከ200 እስከ 350 ሚሊ ሊትር የሚሆን ሽንት በሽንት ፊኛችን ውስጥ ሲጠራቀም ብዙ ሰዎች ሽንቴን ወጠረኝ ይላሉ። ያ ማለት የመሽናት ስሜቱ በደንብ ይሰማናል ወይንም ይይዘናል ማለት ነው። ሽንት በጊዜው መሽናት እጅግ አስፈላጊ ነው። ስለዚህ በየዕለቱ ከምናደርጋቸው ነገሮች ውስጥ ምን ሊጎዳ ይችላል የሽንት ፊኛችን የሚለውን ስናይ የመጀመሪያው በቂ ውሃ ለመጠጣት ወይንም በቂ ፈሳሽ አለመውሰድ ነው። በቂ ውሃ ካልጠጣን ሽንት ፊኛችን ውስጥ የሚገባው ምን ይሆናል? በጣም ኤሌክትሮላይቶች እንዲሁም የተለያዩ ቆሻሻዎች የበዙበት ይሆናል። ምክንያቱም ብዙ ውሃ ስለሌለው ማለት ነው። እነኛ ደግሞ ለሌሎች ነገር ለጠጠር ሊያጋልጥ ይችላል፣ ለኢንፌክሽን ሊያጋልጥ ይችላል ማለት ነው። አንዱ ውሃ ለመጠጣት ነው። ሁለተኛው ነገር ደግሞ ሽንት መቋጠር እጅግ ከፍተኛ ጉዳት ያመጣል። ይሄም ጠጠር እንዲፈጠር ሊያደርግ ይችላል። ምክንያቱም ሽንት ፊኛችን ውስጥ የተጠራቀመው ሽንት በጊዜው ካልተወገደ በስተቀር እዛ ውስጥ የተጠራቀሙ ነገሮች በተለይ ካልሲየም የመሳሰሉት ነገሮች ሽንታችን ውስጥ ስለሚኖሩ እነኛ እርስ በርስ በመጣበቅ ምን ሊፈጥሩ ይችላሉ? የሽንት ፊኛ ጠጠር ሊፈጥሩ ይችላሉ። ሌላው የጡንቻ ጉዳት ሊያመጣ ይችላል። ሽንት ማቋጠር የጡንቻችንን የሽንት ቱቦን ወይንም የሽንት ፊኛን ጡንቻ ሊጎዳው ይችላል በሚወጠር ጊዜ ማለት ነው። እንዲሁም ኢንፌክሽንም ሊያመጣ ይችላል። እዛ ውስጥ ያሉ ባክቴሪያዎች ቶሎ ካልተወገዱ እዛ ውስጥ ሲቆዩ ከሚከሰተው ሙቀት እዛ ውስጥ ሙቀት ስላለ ለባክቴሪያ መራባት እንዲሁም ለፈንገሶች መራባት አመቺ ይሆናል። ኢንፌክሽን ያመጣል። ስለዚህ ሽንት መቋጠር እጅግ ከፍተኛ ነገር ነው። በተቻለ መጠን ሽንት እንደያዘን ማለት የመሽናት ስሜት እንደያዘን ቶሎ ማስወገድ ይገባናል ማለት ነው ሽንታችንን። ሌላው ሽንት ፊኛ የሚጎዳው ሲጋራ ነው። እንግዲህ ሲጋራ የማይጎዳው ነገር የለም ማለት የማያመጣው ጉዳት የለም። ሽንት ፊኛችንንም ይጎዳል። እዚህ ውስጥ ያሉ እጅግ አደገኛ ኬሚካሎች በሽንት በኩል ወደ ሽንት ፊኛችን ደርሰው ሊጎዱ ይችላሉ ማለት ነው። ሌላው ነገር ደግሞ
ውፍረት ነው። ከመጠን ያለፈ ውፍረት ያለባቸው ሰዎችም ለሽንት ፊኛ ጉዳት ሊጋለጡ ይችላሉ። በተለይ ይሄ ቦዲ ማስ ኢንዴክስ የምንለው አለ አይደለ? ማሳችንን ወይንም የአካለ መጠናችንን ማሳችን ለቁመታችን አካፍለን ክብደታችን ለቁመታችን ስኩዌር አድርገን አካፍለን የምናገኘው ቦዲ ማስ ኢንዴክስ ይባላል። ይሄም ከ30 በላይ ከሆነ 30 እና ከዛ በላይ ከሆነ ኦቤሲቲ ወይንም ከመጠን ያለፈ የሰውነት ክብደት ይባላል። ስለዚህ በተቻለ መጠን ክብደት መቀነስም አንዱን የሽንት ፊኛን ከጉዳት ለመከላከል እጅግ አስፈላጊ ነገር ነው። ሌላው ጥብቅ ያለ ልብስ ባንለብስ ይመከራል። ጥብቅ ያሉ ልብሶች የሽንት ፊኛችን እንደፈለገው እንዳይወጠር በማድረግ እዛ ውስጥ ያለውን ቴንሽን በመጨመር የሽንት ፊኛ ጡንቻዎቻችንን ሊጎዱ ስለሚችሉ ጥብቅ ያለ ልብስ። ሌላው ነገር ጥብቅ ያለ ልብሶች ደግሞ እርጥበት ይከሰታል። እርጥበት እንዲከሰት ያደርጋሉ። ይሄ እርጥበትም ለባክቴሪያዎች፣ ለፈንገሶች መራባት በተለይ ሴቶች ላይ ለፈንገሶች መራባት አመቺ በመሆን የሽንት ፊኛ ኢንፌክሽን ወይንም ሲስታይተስ የሚባለውን በሽታ ሊያመጡ ይችላሉ። ሌላው ደግሞ እንቅስቃሴ አለማድረግም ይጎዳዋል። በቂ እንቅስቃሴ ማድረግ በጣም እጅግ ጠቃሚ ነገር ነው። ኦኬ እጅግ ጠቃሚ ነገር ነው። ሌላው እንደሚጠቅመው ሁሉ ሽንት ፊኛም ጠቃሚ ነገር ነው፣ እጅግ እንቅስቃሴ ማድረግ። ኦኬ ሌላው ማድረግ ያለብን ነገር ይሄ ለምሳሌ ኬግል ኤክሰርሳይዝ ይባላል። ኬግል ኤክሰርሳይዝ የሽንት ፊኛን ለጤናማ ሂደቱ ይረዳዋል። ኬግል ኤክሰርሳይዝ ኬግል ማለት ሽንትን መያዝ ነው። በተለይ የሽንት መቆጣጠር ችግር ላለባቸው እና ለወለዱ ሴቶች እጅግ አስፈላጊ ነው። ማለት ይሄ በጣም ይጠቅማቸዋል። ሌላ ሽንት ፊኛን የሚጎዳው ነገር ስኳር በሽታ ነው። ስኳር በሽታ ያለባቸው ሰዎች ሽንት ፊኛ የመጎዳት እድሉ ከፍተኛ ነው። ከምን ይገናኛል? እንግዲህ ስኳር በሽታ ይሄ ደም ቅዳ ወይንም አርተሪ የሚባለውን የደም ስር የመጉዳት ጸባይ ያለው። ስለዚህ የሽንት ፊኛችንም ምን አለው? ጡንቻ አለው። እዛ ጡንቻ ውስጥ የደም ስሮች አሉ። እነኛ በሚጎዱ ጊዜ የሽንት ፊኛችን ያለው ጡንቻም እየተጎዳ ይመጣል። ስለዚህ ስኳር በሽተኞችም የሽንት ፊኛቸው የመጎዳት እድል አለው። ሌላው የነርቭ ችግር ያለባቸው በተለይ ይሄ ከብለ ሰረሰር ጋር ችግር ያለባቸው ጉዳት የደረሰባቸው ሰዎችም የሽንት ፊኛ ጉዳት የመድረሱ እድል ከፍተኛ ነው ማለት ነው። እነኚህ በዋናነት ሽንት ፊኛን ለጉዳት የሚዳረጉ ናቸው ማለት ነው። ስለዚህ በተቻለ መጠን እኛ መቀየር የምንችላቸውን ነገሮች በመቀየር ላይፍ ስታይላችንን በማስተካከል የሽንት ፊኛችንን ከጉዳት በመጠበቅ ዘላቂ ከሽንት ፊኛ ጋር ተያይዞ ያሉ ሌሎች በሽታዎችንም እንዲሁም ወደ ኩላሊትም እንዳይስፋፋ ማድረግ ይገባናል ማለት ነው። እንግዲህ በቂ መረጃ ስለ ሽንት ፊኛ ስለሚጎዱ አንዳንድ ነገሮች አግኝታችኋል ብዬ አስባለሁ። ሌላ ተጨማሪ መረጃ በዚህ ላይ የምፈልጉ ካለ በኮሜንት ላይ አሳውቁኝ። ሌላ የሚስተካከል ነገር አለ ብላችሁ የምታስቡ ከሆነ ኮሜንት ላይ አሳውቁኝ፣ ይስተካከላል። አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቀጣይ ሌላ ቪዲዮም እንዲደርሳችሁ የደውል ምልክቷን በመጫን እለፉ። ላይክ እና ሼር በማድረግም ለሌሎች እንዲደርስ አድርጉ። እስከመጨረሻው አብራችሁ ስለቆያችሁ አመሰግናለሁ።